የለኝም አለች። መጀመሪያ እናቴ ታማለች፣ አርሲ ላይ ነው አለች። በኢትዮጵያ አየር መንገድ ነው የሚሄደው። ኢትዮጵያ አየር መንገድ ሳጣራ እኔ አውቄ ሞኝ ሆንኩላት። ቆይ ናቲ አንዴ ከትውውቃችሁ ጀምሩ። ከትውውቃችሁ ያው ስንታወቅ አንተ ቤት የታወቅኳት ፎሎ ተደራረግን፣ አወራን። ቆይ ናቲ አንተ ቤት ስትል እኔ ፎሎ አድርጎ አላልኩም። እኔ ጋር መታ ስታወራ ነው የተዋወቃት። የተዋወቁት አንተ ቤት ነው፣ ፎሎ ተደራረገን። ከዛ መጀመሪያ እንደዚህ ከመሆኑ በፊት በርዝዴዋ ነበር። ለበርዝዴሽ ዝም ብዬ አንድ 20 ሺህ ብር ላክልሽ አልኳት። 20 ሺህ ብር ላኩላት ለበርዝዴ። ከዛ እኔ ልፈትልህ ነበር የጠየቅኩህ አለችኝ። ፈተናውን አልፈሃል ምናምን አለችኝ። ከዛ ጠይቃህ ነበር በርዝዴ እንደዚህ ነው ስትለኝ፣ በቃ ለበርዝዴሽ ብር ላክልሽ ስትለኝ እሺ እልካለሁ። ከዛ ከላኩላ በኋላ ፈተናውን አልፈሃል ልጠይቅ ነበር ልፈትልህ ነበር አለችኝ። ኦኬ ምናምን አልኩኝና ከዛ እሱን ላኩላት። በመሀል እናቴ ታመመች አለችኝ። ታመመችና አርሲ ናቲ አንዴ ቤላ አርፍደ መጣ። ውይይቱ ተጀምሯል። ኧረ ቆይ ምን አመለጠኝ? አንድ ጊዜ ንገሩኝ በእናትህ። ገና ታሪኩን እያወራ ነው ከመጀመሪያው ጀምሮ። ኦኬ እሺ ያው ራሱ እናቷ እንዴት ነሽ? አማን ነው። ከዛ አርሲ ልሄድ ነው በአውሮፕላን ነው የሚሄደው ስትለኝ እሺ ሄደች። የእኔ ኢንቨስቲጌት ሳደርግ ኢትዮጵያን ኤርላይንስ ዶሜስቲክ ኤርላይንስ አርሲ ነገሌ ኤርፖርት የላቸውም። ከዛ 14 ሺህ ብር ላክልኝ ስትለኝ 14 ሺህ ብር ላኩላት እና አይ ቲኬት ቆርጬ ቀን ተዛለፈብኝ አለችኝ። ከዛ ወንድሜ ይመጣል እኔ ወደ አዲስ አበባ ልመለስ ነው አለችኝ። እየደመርን ነው። መጀመሪያ 20 ሺህ ለበርዝዴ ላይ እንዳለ እንትን ፕሪንት አድርገው ያወጣሁት አለኝ እንዳለ ላኩላ 20 ከዛን 14 34 ሆነ። ከዛ በኋላ ወረቀቱን ነው ሳየው ማስታወሰው እንጂ በጣም ብዙ ነው የላኩላት። እንደውም ዛሬ ልኬ በሶስተኛው ቀን በቃ እንደዚህ የሚበላው ምናምን በቃ ተፈዝዣለሁ፣ ፀጉር ማሰሪያ የለኝም፣ እናቴ ስለታመመች ነው እያለችኝ በጣም ነበር ዊክ እንትን የምታጨናንቀኝ። ብር ላክ እያለችኝ እሷ ለካ አላማው ሌላ ነበረ። ዋትሳፕ ላይ ላክልኝን ቴክስት እንትኑን ማሳየት ይችላሉ እንዴ? እሱን እኮ እንዴት አድርጌ ላውጣ? እሺ ቆይ ሴቭ አድርጌው ልምጣ። አንተ ለተመልካቾች ንገራቸው። ዋትሳፕ ላይ ላክልኝን ሪሲት እኔ አመጣለሁ። እኔ ፊውቸር አስቤ ነበር ይሄን ሁሉ ሳርጌ ነበረው እኔ ምንም በቃ። ከዛ ቤት ልከራይ ምናምን ስትለኝ ነው። ከዛ በፊትም ራሱ በጣም ብዙ ብር እልክላት ነበረ። ታውቃለች እሷ ራሷ ሪሲቶች እንዳለ አሉኝ። በቃ ዲስሪስፔክት ስደውላት ራሱ ዲስሪስፔክት የምታደርገኝ ትሳደባለች፣ እንትን ትላለች። እኔ ደግሞ በቃ ምናልባት ሌላ ነገር ስለሆነች ይሆናል ምናምን ብዬ በጣም አልፋታለሁ። ከዛ ቤት ልከራይ አሁን ያለበት ቤት ጥሩ ስላልሆነ ቤት ልከራይ ስትለኝ አመኛት። እሺ ቤት ልትከራይ ያለሻለ? አዎ ቤት አንስቼ ወደ 170 ሺህ ከምናምን ብር የላኩለት በኢትዮጵያ። ከዛ እሺ ቤት የተከራይሽውን የቤቱን ውልና እናትሽ ታማለች አይደል? አዎ። እናትሽ የግል ሆስፒታል ያለችው? አዎ ስትለኝ እሺ የግል ሆስፒታል ካለች እናትሽ ቢል አለ፣ የሚሰጣችሁ ቢል አለ። የቤቱን ውልና የእናትሽ የታመመችበትን የሐኪም ቤቱን ቢል ላኪልኝ አለ። ልትልክልኝ ፈቃደኛ አይደለችም። ቤቱን ከነጨራሹ አልተከራየችም። ልታሳየኝም ፈቃደኛ አይደለችም። እንደገና ደግሞ ከጓደኛዋ ጋር ሆና አንድ ጣሊያን ነገር ጓደኛ አለቻት። ከእሷ ጋር ሆና ፀጉር ልስራ ፍራንክ ላክልኝ፣ እሷ ትልክልኛለች። ፀጉር ምናምን ሂውማን ሄር የሚባል ትልክልኛለች። እና የሆነ ሰው ከኤርፖርት ይዞ መጥቷል እና እሱን መከፈል አለበት ስትለኝ 23 ሺህ ብር እንደገና አንስቼ ላኩላት። ከዛ በፊት ደግሞ አንድ አሁን እሷ የምትኖርበት ጓደኛዋ ቤት አለች። አሁን የምትኖርበት ቤት ጓደኞች ሙስሊም ጓደኛ አለቻት። እሷ ጋር ስራ መርካቶ ስራ መስራት አለብኝ፣ ልብስ ምናምን እንደዚህ ጫማዎች መሸጥ አለብኝ። እሺ እሱ ከሰውዬው ጋር ዲል ያደረጋችሁትን ሪሲቱን ላኪልኝ አልኳት። ልብስ ስራ አሰራኝ ምናምን በቃ ከምትቀመጪ ስራ ላሰራሽ በላይ ስራ ፍራንኩን ላኩላት። ምንም አይነት ነገር የላከችልኝ ነገር አንድም ሪሲት የምታወራው ወደ ሌላ። እሷ ለካ ናቲ አንዴ ስለ ታሪኩ በኋላ ትቀጥላለህ። እዚህ ጋር ያሉት ድምሮች እንዴት እንደምና